ዝና ፍቅርን ሲከዳ የግል ምርጫቸው ሁሉን ነገር የለወጠባቸው 5 የፕሪሚየር ሊግ ኮከቦች። ዝና ይጮሃል፣ ጭብጨባ ሱስ ያስይዛል። እናም ስኬት አንዳንድ ጊዜ ያንን ጸጥ ያለውን የኃላፊነት ድምፅ ሊያዳፍነው ይችላል። በእግር ኳስ ውስጥ ውብ ጎሎችን እናደንቃለን፣ ነገር ግን ከጎሎቹ በስተጀርባ ሰዎች አሉ። እንደ ማንኛውም ሰው የሚሳሳቱ፣ የሚፈተኑ፣ በጫና ውስጥ የሚያልፉ ሰዎች። ዛሬ የምናወራው ለመፍረድ አይደለም፣ ነገር ግን በዝምታና በድብቅ የተደረጉ ምርጫዎች እንዴት ስራን፣ ቤተሰብን እና ታሪክን በጩኸት እንደሚያናውጡ ለመረዳት ነው። እነዚህ በይፋ የተጋለጡ የግል ህይወታቸው ዓለም ስለ እነሱ የነበረውን እይታ ለዘላለም የለወጠባቸው 5 የፕሪሚየር ሊግ ኮከቦች ናቸው። ታሪክ 1 ጆን ቴሪ። ጆን ቴሪ ተራ ተከላካይ ብቻ አልነበረም፣ መሪ ነበር፣ አምበል ነበር፣ የታማኝነት ምልክት ነበር። ነገር ግን እንደ ኤሮፓ አቆጣጠር በ2010 እግር ኳስ ስለ ምርጥ ታክሎቹ ማውራት አቆመ። እናም ስለ ክህደት ማውራት ጀመር። ቴሪ ከቡድን ጓደኛው ከዋይኒ ብሪጅ የቀድሞ ፍቅረኛ ጋር የነበረው ሚስጥራዊ ግንኙነት ይፋ ወጣ። ታሪኩ በሹክሹክታ አልቀረም። ታተመ፣ ተወራ፣ ተረጋገጠ። መዘዙም ፈጣን ነበር። የእንግሊዝ ብሔራዊ ቡድን የአምበልነት ሪባኑን ተነጠቀ። የቡድን ጓደኞቹ ፊታቸውን አዞሩበት። ደጋፊዎቹም በአንድ ወቅት ያደንቁት የነበረውን ስብዕና መጠራጠር ጀመሩ። በሜዳ ላይ አሁንም ይታገል ነበር፣ ነገር ግን ከሜዳ ውጪ መተማመን አንዴ ከተሰበረ መልሶ ለመጠገን ይከብዳል። ለካስ መሪነት የሚለካው በጨዋታ ብቻ አይደለም፣ በአኗኗርም ጭምር እንጂ። ታሪክ 2 ዋይኒ ሩኒ። ዋይኒ ሩኒ ወደ አናት የወጣው በፍጥነት ነበር። አዋቂ ሆኖ ለመብሰል ጊዜ ሳያገኝ ዝና ቀድሞ አገኘው። ገና በወጣትነቱ አገባ፣ ሀብታም ሆነ፣ በብዙዎች ፈተናዎች ተከበበ። የሩኒ የግል ህይወት በተደጋጋሚ በሚወጡ ቅሌቶች ምክንያት የህዝብ መነጋገሪያ ሆነ። እነዚህ ወሬዎች አልነበሩም፣ የተረጋገጡ፣ ይቅርታ የተጠየቀባቸው እና በስሜት ዋጋ ያስከፈሉ ስህተቶች ነበሩ። ደጋፊዎች ስለ እርሱ ታማኝነት ሲከራከሩ፣ ሩኒ ግን ከባድ ነገርን ተጋፈጠ። የቤተሰቡን ህመም በጋዜጦች ገጽ ላይ በየቀኑ መመልከት። አልወደቀም፣ መጫወቱን ቀጠለ። ነገር ግን ጠባሳዎች በሜዳ ላይ አይታዩም። ከአመታት በኋላ ሩኒ ስለ ጸጸት በግልጽ ተናገረ። ስለ አለመብሰል፣ ከሜዳ ውጪ ያለ ዲሲፕሊን ልክ በሜዳ ላይ እንዳለው ተሰጥኦ ወሳኝ መሆኑን ዘግይቶ ስለመማሩ ተናገረ። ታሪክ 3 አሽሊ ኮል። አሽሊ ኮል ሁሉም ነገር ነበረው፣ ተሰጥኦ፣ ዋንጫዎች፣ ዝና እና ከብሪታንያ ትልቅ የሙዚቃ ኮከብ ጋር የተመሰረተ ትዳር። ነገር ግን ስኬት ከስህተት ሊጠብቀው አልቻለም። በትዳሩ ውስጥ የተፈጠሩ ተደጋጋሚ ታማኝነትን የማጉደል ስራዎች የህዝብ እውቀት ሆኑ። አልተካደም። በመጨረሻም ተረጋገጠ። ትዳሩ ፈረሰ፣ ወሬው ግን አብሮት ቀረ። ከአመታት በኋላ አሽሊ ከባድ ስህተቶችን እንደሰራ አመነ። ዝና ለብዙ ነገሮች በር ቢከፍትለትም ጥበብን ግን እንዳልሰጠው ተረዳ። የእግር ኳስ ህይወቱ ተርፏል፣ ነገር ግን የህዝብ እይታው ለዘላለም ተሸረሸረ። አንዳንድ ዋንጫዎች ለዘላለም ያበራሉ፣ ሌሎች ደግሞ በጸጥታና በጸጸት ይተካሉ። ታሪክ 4 ካይል ዎከር። ይህ ታሪክ የቅርብ ጊዜ ነው፣ ምናልባትም የዝነኝነት ጫና እንዳልተቀየረ የሚያሳይ ነው። ካይል ዎከር የፕሪሚየር ሊጉ ምርጥ ተከላካይ ከጋብቻ ውጪ የነበሩትን ግንኙነቶች በይፋ አምኖ ተቀበለ። ከትዳር ውጭ ልጆች፣ የተከፋፈለ ቤተሰብ እና የህዝብ ይቅርታ። ዎከር ዝናን እንደ ሰበብ አልተጠቀመም። ከምክንያት ጀርባ አልተደበቀም። ጥፋቱን አመነ። መካድ በተለመደበት ዓለም ውስጥ ታማኝነት ለተጠያቂነት የመጀመሪያው እርምጃ ሆነ። ነገር ግን እውነቱን መናገር መዘዙን አያጠፋውም። በዚህ ደረጃ ላይ የሚገኝ ስኬት ዲሲፕሊን ይፈልጋል። ዲሲፕሊን አንዴ ከተጣሰ ደግሞ የሚያስከፍለው ዋጋ እጅግ ውድ ነው። ታሪክ 5 ሪያን ጊግስ። ለአመታት ሪያን ጊግስ የእግር ኳስ ምርጥ ተምሳሌት ነበር። ታማኝ፣ ፕሮፌሽናል፣ ምንም እንከን የሌለበት፣ እውነታው እስኪወጣ ድረስ ከገዛ ወንድሙ ሚስት ጋር ለረጅም ጊዜ የቆየ ግንኙነት። ይህ የአንድ ጊዜ ስህተት አልነበረም፣ ለአመታት የዘለቀ ሚስጥር እንጂ። ይህ መረጃ ሲወጣ የእግር ኳስ ዓለም ደነገጠ። እነዛ ሁሉ ዋንጫዎች ባዶ ስሜት ሰጡ። ሪከርዶቹ ከበዱ። የጊግስ ታሪክ አልጠፋም፣ ግን ተሰንጥቋል። ምክንያቱም አንዳንድ ክህደቶች ከሽንፈት በላይ ይጎዳሉ እና አንዳንድ ድሎች ካለፈው ታሪክ ጋር እኩል መሮጥ አይችሉም። እነዚህ ታሪኮች የተነገሩት
ለማሳፈር አይደለም ለማስታወስ እንጂ። ተስጦ ታዋቂ ያደርግሃል፣ ዲሲፕሊን ግን ክብርህን ይጠብቅልሃል። ከእያንዳንዱ ስኬት ጀርባ፣ ከእያንዳንዱ ዜና በስተጀርባ ቤተሰብ አለ። ከእያንዳንዱ ቅሌት በስተጀርባ የሰው ልጅ ስህተት አለ። እግር ኳስ ተጫዋቾች አማልክት አይደሉም። በማይክሮስኮፕ ውስጥ ሆነው ከፈተና ጋር የሚታገሉ ሰዎች ናቸው። እና አንዳንድ ጊዜ በጣም ከባዱ ተጋጣሚ በሜዳ ላይ የሚገኘው አይደለም፣ በመስታወት ውስጥ ትኩር ብሎ የሚመለከት ራስህ ነህ።